በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እስቲ ይሄ ሙስሊም ወገናችን ምን እንደሚል ሰምተን እንመለስ። መጽሐፍ ቅዱስ እጅግ አድርጌ የምወደውን አንድ ነገር ልንገራችሁ። ከዘፍጥረት እስከ ዮሐንስ ራእይ ድረስ ሴት ልጅ ትመታ የሚል አንድ አንቀጽ የለም። ይህ እጅግ ልዩ መጽሐፍ ያደርገዋል። ሴት ልጅ በዱላ ወይም በአርጩሜ ትመታ የሚል ምንም አይነት ጥቅስ አናገኝም። ታዲያ በምን ትመታን ያለው ካላችሁ በገጀራ ነው። ኦሪት ዘዳግም ምዕራፍ 25 አንቀጽ 11 ላይ እንደዚህ ይላል፣ ሁለት ሰዎች እርስ በርሳቸው ቢጣሉ የአንደኛዋ ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ፣ ዓይንህም አትራራለት። በሌላ ቦታ ደግሞ እንደ ዳመራ በእሳት ትቃጠል ይላል። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 9 የካህን ልጅ ራሷን በጉልምትና ብታረክስ አባቷን ታረክሰዋለችና በእሳት ትቃጠል። በመጽሐፍ ቅዱስ መሰረት ሴት ልጅ በገጀራና በጎራዴ እንጂ በአርጩሜ ትመታ የሚል አንድም ትእዛዝ የለም። እንደሰማችሁት ነው እንግዲህ ወንድማችን ምን እያለን ነው? ከመጽሐፍ ቅዱስ በጣም ከሚያስደስቱኝ ነገሮች መካከል ሴት ልጅ በእሳት ትቃጠል የሚለው፣ ሴት ልጅ እጇ አይቆረጥ የሚለው እያለን ነው። ምን እያልክ ነው ወንድማችን? በመጽሐፍ ቅዱስ ውስጥ ብዙ ደስ የሚሉ ነገሮች አሉ። እንደ ሙስሊም አንተ የምትቀበላቸው ብዙ ነገሮች አሉ። ቢያንስ የኔ ነቢይ በመጽሐፍ ቅዱስ ውስጥ ተጠቅሷል ትላለ። ከቁርአን ጋር የሚገናኙ አንዳንድ ታሪኮች መጽሐፍ ቅዱስ ውስጥ አሉ። እነዚህ ክፍሎች ሳያስደስቱ ስለ ሴት ልጅ በዚህ መንገድ የሚናገሩ እነዚህ ጥቅሶች እንዴት ሊያስደስቱ ቻሉ? በምጸት ለመናገር እየሞከርክ ነው፣ ግን ውስጡ ትክክለኛ እስላማዊ ስሜትን እየገለጽክ እንዳትሆን እፈራለሁ። ለማንኛውም እነዚህ ጥቅሶች በአውድ ሲነበቡ አንተ የምትለውን አይሉም። ሴት ልጅ በእሳት ትቃጠል አይሉም። ሴት ልጅ እጇ አይቆረጥ አይሉም። እነዚህ የወንጀለኛ መቅጫ ህግጋት ናቸው። የወንጀለኛ መቅጫ ህግጋት ደግሞ በሁሉም ላይ በዚህ መንገድ የሚተገበሩ ሳይሆኑ ይህን ወንጀል በሰሩ ሰዎች ላይ የሚተገበሩ ናቸው። እዚህ አሁን ለምሳሌ የካህን ልጅ ዝሙት አዳሪ ብትሆን ነው የሚለው። ስለዚህ ሴቶች ሁሉ የካህን ልጆች ናቸው። እሺ የካህን ልጆችስ በሙሉ ዝሙት አዳሪያን ይሆናሉ? በጭራሽ። ጥቂቶችን ብቻ የተመለከተ ህግ ነው ማለት ነው። ይህንን ወስደ መጽሐፍ ቅዱስ ሴትን ልጅ በእሳት አቃጥሉ ይላል እንዴት ትላለህ? ይሄ ነውር ነው። እንደዚህ አይደረግም። አፖሎጂስት ነኝ እስካልክ ድረስ ቢያንስ መጽሐፉን በአውድ ማንበብ መቻል አለብን። ሌላው የጠቀስከው ደግሞ በጸብ መካከል የወንድን ልጅ ብልት የምትይዝ ሴት ናት በዚህ መንገድ እንድትቀጣ መጽሐፍ ቅዱስ ያዘዘው። ይሄ በጣም ትልቅ ነውር ነው። ደግሞ ከመግደል ሙከራ በመለስ ዘር የማምከን ሙከራ ነው። እንደዚህ አይነት ወንጀል ውስጥ የተገኘች ሴት እጇ አይቆረጥ ብሎ ስላለ መጽሐፍ ቅዱስ ሴት ልጅ በሙሉ በዚህ አይነት መንገድ ዝም ብሎ ረንደምሊ እጇ አይቆረጥ ያለ በማስመሰል ጠቀስከው መጽሐፉን። ይህ በጣም ነውር ነው። እንደዚህ አይደረግም። ቢያንስ በአውድ ማንበብ የማይችል ሰው አፖሎጂስት የሚል ተቀጽላም አይገባው። ሴቶች በሙሉ እንደዚህ አይነት ተግባር ይፈጽማሉ? ይሄ ሴቶች ሁሉ ባህሪ ነው? በጭራሽ አይደለም። ደግሞ ይሄ እንደው ተገቢ ቅጣት አይደለም ብለ ሙግት ብታቀርብ አንድ ነገር ነው። እንደዛ አላልክም። እንደዛ ብትልም የሚያስኬዳ አይደለም። ለምሳሌ በእስልምና የሰረቀ ሰው ምንድን ነው የሚደረገው? እጁ ነው የሚቆረጠው። ትንሽም ነገር ትልቅም ነገር ይስረቅ እጁ ይቆረጣል። ሊተካ የሚችል ንብረት የሰረቀ ሰው እጁ ይቆረጥ የሚል ሃይማኖት እየተከተልክ የማይተካ ዘርና ሕይወት የማጥፋት ሙከራ ያደረገ ሰው ደግሞ እጁ አይቆረጥ ብትል ይሄ በጣም የተሳሳተ ነገር ነው። ለወደፊቱ እንዲህ አይነት ስህተት አትስራ።